ቀላል የጥናት ዘዴዎች እንዳሉ ተመልክተን ነበረ። አንደኛው መጽሐፍ ቅዱሳችን በቀላሉ እንዴት መረዳት እንደምንችልና ቅዱሳችንን በርዕሳዊ መልኩ ማጥናት እንችላለን። ለምሳሌ ከመጽሐፍ ቅዱሳችን ስለ ኃጢአት መጽሐፍ ቅዱስ ምን ያስተምራል? ለቤተ ክርስቲያን በጻፋቸው ደብዳቤዎችና ለግለሰብ በጻፋቸው ደብዳቤዎች መካከል ትልቅ ልዩነት አለ ማለት ነው። ባት ደግሞ የግሪክ ሰው ከመሆኑ የተነሳ እነዛ አይሁዳውያኖች እንዳይሰናከሉ ብሎ ጳውሎስ ጢሞቴዎስን ገርዞ ጢሞቴዎስ ምን ያክል የታመነ ሰው እንደነበረ ሲጽፍላቸው እንመለከታለን። የጌታ ጸጋና ሰላም ይብዛላችሁ ቅዱሳን። ክብር ለጌታ ለክርስቶስ ኢየሱስ ይሁን። የቆላስይስ መጽሐፍ ጥናት ክፍል 5ን ዛሬ እናጠናለን። ከዚህ በፊት ባሉት ክፍሎች ማለትም በክፍል 1 በእግዚአብሔር ፈቃድ የሚለውን፣ በክፍል 2 ኢየሱስ ክርስቶስ የሚለውን፣ በክፍል 3 ሐዋርያ የሚለውን፣ በክፍል 4 ጳውሎስ የሚለውን አጥንተን ነበረ። ዛሬ ደግሞ ጢሞቴዎስ ወንድሙ የሚለውን እናጠናለን ማለት ነው። ይህ የመጽሐፍ ቅዱስ የጥናት ዘዴ ሁለተኛው የመጽሐፍ ቅዱስ የጥናት ዘዴ ሲሆን ማለትም 3 ቀላል የጥናት ዘዴዎች እንዳሉ ተመልክተን ነበረ። አንደኛው መጽሐፍ ቅዱሳችን በቀላሉ እንዴት መረዳት እንደምንችልና እንዲሁም በቀላሉ መጽሐፍ ቅዱሳችንን በቃላችን እንዴት መሸምደድ እንደምንችል ያየንበት ዮሐንስ ወንጌልን ያጠናንበት ሲሆን ይሄ ደግሞ ሁለተኛው የመጽሐፍ ቅዱስ ጥናት ዘዴ ማለትም መጽሐፍ ቅዱሳችን እንዴት በአውዳዊ ፍቺ መልኩ መረዳት እንችላለን የሚለውን የምናጠናበት ሲሆን ሶስተኛው ደግሞ እንዴት መጽሐፍ ቅዱሳችንን በርዕሳዊ መልኩ ማጥናት እንችላለን። ለምሳሌ ከመጽሐፍ ቅዱሳችን ስለ ኃጢአት መጽሐፍ ቅዱስ ምን ያስተምረናል፣ ስለ ጽድቅ መጽሐፍ ቅዱስ ምን ያስተምረናል፣ ስለ ድነት መጽሐፍ ቅዱስ ምን ያስተምረናል የሚለውን ርዕሳዊ በሆነ መልኩ የምናጠናበት የጥናት ዘዴ እንደሆነ ተመልክተን ነበረ። ስለዚህ ዛሬ በዚህኛው ክፍል 5ን መጽሐፍ ቅዱሳችን በአውዳዊ ፍቺ እያጠናን ባለንበት ማለት ነው ክፍል 5ን እናጠናለን ማለት ነው። ቪዲዮውን ላይክ እንደዚሁም ደግሞ ቻናሉን ሰብስክራይብ በማለት እንዲጀምሩ በጌታ ፍቅር አሳስባለሁ። የቆላስይስ መጽሐፍ ምዕራፍ 1 ከቁጥር 1 እስከ 2 ያለውን በጌታ በክርስቶስ ኢየሱስ ስም አነባለሁ። በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ ጢሞቴዎስም ወንድሙ በቆላስይስ ለሚኖሩ ቅዱሳን በክርስቶስ ለታመኑ ወንድሞች ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ ሰላም ይሁን በማለት ይናገራል። እንግዲህ በዚህ ክፍል ላይ ስንመለከት ጢሞቴዎስም ወንድሙ በማለት ነው የሚናገረው ማለት ነው። ጢሞቴዎስ ወንድሙ ብሎ እዚህ ጋር ይጠቅሳል ማለት ነው። ጳውሎስ ለቤተ ክርስቲያን በጻፋቸው ደብዳቤዎች እና ለግለሰብ በጻፋቸው ደብዳቤዎች መካከል ትልቅ ልዩነት አለ ማለት ነው። ለምሳሌ ከነዚህ ልዩነቶች አንዱ ጢሞቴዎስን በግሉ በጻፈለት ለጢሞቴዎስ በጻፈለት መጽሐፍ ላይ ብንመለከት ጢሞቴዎስ ልጄ እያለ ሲጠራው እንመለከታለን። በዚህ ክፍል ላይ ደግሞ ይህን ክፍል የጻፈው ለቤተ ክርስቲያን ነው። ለቤተ ክርስቲያን ስለጻፈው ወንድሙ ብሎ ተጽፎ እናገኛለን ማለት ነው። ይሄ ወንድሙ የሚለው በእግዚአብሔር ቤትና በእግዚአብሔር መንግስት ውስጥ ያለው ልዩነት አጉልቶ የሚያሳይ ነው። በእግዚአብሔር ቤት ውስጥ ሁሉም ወንድማማች ነው። ማለትም ክርስቶስ ኢየሱስ እንኳን ወንድሞች ብሎ ሊጠራን አላፈረም በማለት ይነግረናል ማለት ነው። ከዚህ የተነሳ ሁሉም በእግዚአብሔር ቤት ውስጥ ወንድማማች ሲሆን በእግዚአብሔር መንግስት ውስጥ ግን አገልጋይና ተገልጋይ የሚባለው ይኖራል ማለት ነው። በእግዚአብሔር መንግስት ውስጥ የሚያገለግሉ ነቢያቶች፣ ሐዋርያቶች፣ ዘማሪዎች፣ ፓስተሮች፣ መጋቢዎች፣ እረኞች ሊኖሩ ይችላሉ። ይሄ በእግዚአብሔር መንግስት ውስጥ ሲሆን ነው። ነገር ግን በእግዚአብሔር ቤት ውስጥ ሲሆን ግን ሁሉም ወንድማማች ነው። ከዚህ የተነሳ ጳውሎስ በዚህ ክፍል ላይ ለቤተ ክርስቲያን ስለሆነ የተጻፈው ቤተ ክርስቲያን ደግሞ የእግዚአብሔር ቤት ስለሆነ ወንድሙም ጢሞቴዎስ ተብሎ ተመዝግቦ ይገኛል ማለት ነው። ጢሞቴዎስ የሚለውን ስም በምንመለከትበት ጊዜ በመጽሐፍ ቅዱሳችን ጢሞቴዎስ የሚለው ስም 26 ጊዜ ተመዝግቦ ይገኛል ነው የምንመለከተው። አንደኛው የስሙ ትርጉም ስንመለከት ጢሞቴዎስ ማለት እግዚአብሔርን የሚያመሰግን ማለት ነው። ጢሞቴዎስ ማለት እግዚአብሔርን የሚያመሰግን እንደማለት ነው። ያው ጢሞቴዎስና ጳውሎስ የተገናኙት በሐዋርያት ሥራ ምዕራፍ 16 ከቁጥር 1 ጀምሮ ባለው ክፍል ነው የተገናኙት። ወደ ደርቤና ወደ ሊስጥራን ደረሰ። እነሆም በዚያ አንዲት ያመነች አይሁዳዊት ልጅ ጢሞቴዎስ የሚባል አንድ ደቀ መዝሙር ነበረ። አባቱ ግን የግሪክ ሰው ነበረ። ለእርሱም በልስጥራና በኢቆንያን ያሉ ወንድሞች መሰከሩለት በማለት ይናገራል። ጳውሎስ ይህ ከእርሱ ጋር ይወጣ ዘንድ ወደደ። በእነዚያም ስፍራዎች ስለነበሩ አይሁድ ይዞ ገረዘው፣ አባቱ የግሪክ ሰው እንደሆነ ሁሉ ያውቅ ነበርና በማለት ሲናገር እንመለከተዋለን። ስለዚህ በልስጥራን በደርቤን በሄደበት ጊዜ ጳውሎስ ከጢሞቴዎስ ጋር ተገናኘ። ከዛ ጢሞቴዎስን ይዞት ሊወጣ ወደደ። ይዞት ሊወጣ ሲወድ ደግሞ በስፍራው የነበሩ አይሁዳውያኖች ነበሩ። የጢሞቴዎስ አባት ደግሞ የግሪክ ሰው ከመሆኑ የተነሳ እነዛ አይሁዳውያኖች እንዳይሰናከሉ ብሎ ጳውሎስ ጢሞቴዎስን ገርዞ ይዞት እንደወጣ
እንመለከታለን ማለት። ስለዚህ ጳውሎስ እና ጢሞቴዎስ የተገናኙት በልስጥራን ሲሆን ጢሞቴዎስ ያመነች የይሁዳዊት ልጅ ከመሆኑ ባለፈ አያቱም ያመኑ ሰዎች እንደነበሩ በግሉ ለጢሞቴዎስ በተጻፈው መጽሐፍ ላይ እንመለከተዋለን ማለት ነው። ስለዚህ ይህንን ተጽፎ እናገኛለን ማለት ነው። ሁለተኛው ጳውሎስ ከሚያገለግሉት አንዱ ነበረ። ጢሞቴዎስ ጳውሎስን ከሚያገለግሉት አንዱ የነበረ ሰው ነበረ። ሐዋርያት ሥራ ምዕራፍ 19 ቁጥር 22 ላይ እንደዚህ የሚል ክፍል እናገኛለን። ከሚያገለግሉትም ሁለቱን ጢሞቴዎስና ኤርስጦንን ወደ መቅዶንያ ልኮ ራሱ በእስያ ጥቂት ቀን ቆየ በማለት ይነግረናል። ጢሞቴዎስ የጳውሎስ አገልጋይ ነበረ፣ ወይም ደግሞ ጳውሎስን ያገለግለው ነበረ ማለት ነው። ሶስተኛው አብሮ የሚሰራ ነበር፣ ከጳውሎስ ጋር አብሮ የሚሰራ ነበረ። በሮሜ ምዕራፍ 16 ቁጥር 21 ላይ አብሮኝ የሚሰራ ጢሞቴዎስ በማለት ጳውሎስ ጢሞቴዎስ አብሮት እንደሚሰራ የተናገረ ሲሆን እንደዚሁም ደግሞ በአንደኛ ቆሮንቶስ 16 ቁጥር 10 ላይ ጢሞቴዎስም የመጣ እንደሆነ በእናንተ ዘንድ ያለ ፍርሃት እንዲኖር ተጠንቀቁ፣ እንደኔ ደግሞ የጌታን ስራ ይሰራልና እንግዲህ ማንም አይናቀው በማለት ጳውሎስ ለጢሞቴዎስ ሲመሰክርለት እንመለከታለን ማለት ነው። የጌታን ስራ ይሰራ የነበረ ነው ሶስተኛው። እንደዚሁም አንደኛ ተሰሎንቄ ምዕራፍ 3 ቁጥር 2 ላይ ስለ እምነታችሁም እንዲያጸናችሁ እንዲመክራችሁ ወንድማችን የእግዚአብሔርም አገልጋይ ከእኛም ጋር አብሮ በክርስቶስ ወንጌል የሚሰራውን ጢሞቴዎስን ላክ ነው በማለት ሲናገር እንመለከተዋለን ማለት ነው። ስለዚህ ጢሞቴዎስ የጌታን ስራ ይሰራ የነበረ አብሮ ከጳውሎስ ጋር ሰራተኛ ነበረ ማለት ነው። አራተኛው ጢሞቴዎስ የታመነ አገልጋይና የታመነ አብሮ ሰራተኛ የታመነ ሰው እንደነበረ ተጽፎ እንመለከታለን። በአንደኛ ቆሮንቶስ ምዕራፍ 4 ቁጥር 17 ላይ ስለዚህ የምወደውንና የታመነውን በጌታ ልጅ የሆነውን ጢሞቴዎስን ልኬላቸዋለሁ፣ እኔም በየስፍራው በአብያተ ክርስቲያናት ሁሉ እንደማስተምረው በክርስቶስ ኢየሱስ የሚሆነውን መንገዴን እርሱ ያሳስባቸዋል በማለት ጳውሎስ ለቆሮንቶስ ሰዎች ጢሞቴዎስ ምን ያክል የታመነ ሰው እንደነበረ ሲጽፍላቸው እንመለከታለን ማለት ነው። አምስተኛው ጢሞቴዎስ ሰባኪ ነበረ። የእግዚአብሔርን ቃል ወንጌልን ሰባኪ ነበረ። በእኛ ማለት በእኔና በስልዋኖስ በጢሞቴዎስ በመካከላችን የተሰበከ የእግዚአብሔር ልጅ ኢየሱስ ክርስቶስ አዎን አይደለም አልነበረም፣ ነገር ግን በእርሱ አዎን ሆኗል በማለት ሲናገር እንመለከተዋለን። እንደዚሁም ደግሞ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 5 ላይ አንተ ግን ነገርን ሁሉ በልክ አድርግ፣ መከራን ተቀበል፣ የወንጌል ሰባኪነትን ስራ አድርግ በማለት ጢሞቴዎስ ሲነግረው እንመለከታለን ማለት ነው። አምስተኛው ጢሞቴዎስ ወንጌል ሰባኪ ነበረ። ስድስተኛው ጢሞቴዎስ በጣም ለቅዱሳን የሚጨነቅ ስለ ቅዱሳን ኑሮ የሚጨነቅና ግድ ይለው የነበረ ሰው ነበረ። ፊልጵስዩስ ምዕራፍ 2 ቁጥር 20 እና 21 ላይ ጳውሎስ እንደርሱ ያለ ስለ ኑሯችሁ በቅነት የሚጨነቅ ማንም የለኝም፣ ሁሉ የራሳቸውን ይፈልጋሉ ክርስቶስ ኢየሱስን አይደለም በማለት ሲናገር እንመለከተዋለን። ጢሞቴዎስ የክርስቶስ ኢየሱስን በመፈለግ ለቅዱሳኖች ሕይወትና ኑሮ ይጨነቅ የነበረ ሰው ነው። ሌሎች ግን የራሳቸውን ጥቅምና የራሳቸውን ፍላጎት ለማሳካት ይፈልጉ የነበሩ እንደነበረ ጳውሎስ ሲናገር እንመለከተዋለን ማለት ነው። ሰባተኛው ጢሞቴዎስ ታስሮ ነበረ። በዕብራውያን 13 ቁጥር 23 ላይ ወንድማችን ጢሞቴዎስ እንደተፈታ ወቁ፣ ቶሎ ብሎ ቢመጣ ከእርሱ ጋር አያችኋለሁኝ በማለት ሲናገር እንመለከተዋለን ማለት ነው። ስምንተኛው ጢሞቴዎስ የጳውሎስ የእምነት ልጁ እንደሆነ ተመዝግቦ እንመለከተዋለን። እነዚህን ክፍሎች የምንመለከተው ጳውሎስ ጢሞቴዎስ ልጁ እንደሆነ የተናገረበትን ክፍል የምንመለከተው አብዛኛውን ለራሱ ለጢሞቴዎስ በጻፈለት መጽሐፍ ሲሆን ከዛ ውጭ ግን በአንደኛ ቆሮንቶስ 4:17 ላይ ባለው ክፍል ላይ ነው ልጄ ብሎ የሚጠራው። ከዛ ውጭ ለቤተክርስቲያን በጻፈው ከቆሮንቶስ ውጭ ለቤተክርስቲያን በጻፈው መልእክት ውስጥ አንዱም ስፍራ ላይ ልጄ ብሎ ሲጠራው አንመለከትም። ወንድሙ እያለ ወይም ወንድሜ እያለ አገልጋይ ባሪያ እያለ ሲጠራው ነው የምንመለከተው። ነገር ግን ለጢሞቴዎስ በጻፈለት መልእክት ላይ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 2 ላይ በእምነት እውነተኛ ልጅ ለሆነ ለጢሞቴዎስ ሲል እንመለከተዋለን። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 2 ላይ ለተወደደው ልጅ ለጢሞቴዎስ ሲል እንመለከታለን። አንደኛ ጢሞቴዎስ 1:18 ላይ ጢሞቴዎስ ልጄ ሆይ በማለት ሲጠራው እንመለከታለን። እንደዚሁ አንደኛ ቆሮንቶስ 4:17 ላይ ስለዚህም ወደውና የታመነው በጌታ ልጅ የሆነው ጢሞቴዎስ ልኬላቸዋለሁ በማለት ሲናገር እንመለከታለን። ጳውሎስ ምን ያክል ጢሞቴዎስን እንደሚያምነው፣ ጳውሎስ ምን ያክል ጢሞቴዎስን እንደሚወደው፣ ጳውሎስና ጢሞቴዎስ ያላቸው ህብረት ምን ያክል እንደሆነ ለቆሮንቶስ ሰዎች ለማስታወቅ ሲል ለቆሮንቶስ ሰዎች ላይ ልጄ ብሎ ሊጠራው ችሏል ማለት ነው። ከዚህ የተነሳ ጢሞቴዎስ የጳውሎስ የእምነት ልጁ እንደነበረ
ያላቸው ህብረት የአባትና የልጅነትን ያክል እንደነበረ ተመዝግቦ እናገኘዋለን ማለት ነው። ጌታ ኢየሱስ ክርስቶስ ሲባረክ። ጢሞቴዎስ የሚለውን ስናጠና እነዚህን 8 ጥቅሞችን እናጠናለን ወይ ደግሞ 8 አይነት መልእክቶችን እንመለከታለን ማለት ነው። ስለ ራሱ ስለ ጢሞቴዎስ ነው ማለት ነው የሚነግረን። ጌታ ኢየሱስ ክርስቶስ የተባረከ ይሁን። ለዛሬ የነበረን ጊዜ ይህን ይመስል ነበረ። ቪዲዮውን ላይክ እንደዚሁም ደግሞ ቻናሉን ሰብስክራይብ በማድረግ ብዙዎች ጋር ሊዳረስ እንድታደርጉ በጌታ ፍቅር አሳስባለሁኝ። የጌታ ኢየሱስ ክርስቶስ ጸጋ ከእያንዳንዳችሁ ጋር ይሁን።